መምህር ሆይ የዘላለምን ሕይወት እንዳገኝ ወይንም ዘላለማዊ ሕይወትን የማገኘው ምን ብሰራ ነው አለው። ሉቃስ ማለት አቃቤ ሥራይ ዘሥጋ ማለት ነው። የወደቁትን የሚያነሳ የሚያቀፍ፣ ወደ ሕመምተኞች የሚጠጋ ዋጋ የሚከፍል አንድ ሳምራዊ መጣ። ወደ እሱም ተጠጋ። በቁስሉ ላይ ወይንና ዘይት አፈሰሰለት። ምሉ መለኮት ምሉነቱን ሳይለቅ፣ ሱፉ መለኮት ሱፉነቱን ሳይለቅ፣ ረቂቅ መለኮት ርቀቱን ሳይለቅ ተዋህዶ በተዋህዶ አምላክ ሰው አምላክ ሆነ። በአጭር ቁመት በጠባብ ደረት ተወሰነለት። በምክረ ካህን በፈቃደ ካህን እንዲመሩ እናድርጋቸው። የጥንት አባቶቻችን እንዲያደርጓል፣ እኛም እንዲሁ እናድርግ። መንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ ምእመናንና ምእመናት፣ በጠራን ባሰባሰበን በአንድ ልጁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምና ፍቅር ሰላም እላችኋለሁ። እንደምን ዋላችሁ? ድምፃችሁ አይሰማም? እንደምን ዋላችሁ? እንደምን ቆያችሁ? ምሕረትና ቸርነት ርኅራኄና ይቅርታ የባሕርይ ገንዘቡ የሆነ የአባቶቻችንን አምላክ ስሙ ለዘላለሙ የከበረና የተመሰገነ ይሁን። በአማላጅነቷ የማትለየን ሰአሊተ ምሕረት አጉራሪተ መዓት ምራገ ጸሎት እማምላክ ወላዲተ አምላክ ድንግል ማርያምም ስሟ ከሥላሴ ቀጥሎ የከበረና የተመሰገነ ይሁን። ወአንተኒ ግበር ከማሁ በሚል ርዕስ እግዚአብሔር እንደወደደና እንደፈቀደ እንነጋገራለን። አንተም እንዲሁ አድርግ። ይህንን ኃይለ ቃል የምናገኘው በቅዱስ ሉቃስ ወንጌል ምዕራፍ 10 ተራ ቁጥር 37 ላይ ነው። ሁላችሁም ይህንን ኃይለ ቃል ካፍ ብቻ አይደለ ከልብ ትናገራላችሁ። አንተም በሉ እስኪ፣ በደንብ አይሰማም። በማርያም አንተም በደንብ ተናገሩ። አንተም እንዲሁ አድርግ። እግዚአብሔር እንደወደደና እንደፈቀደ የምንነጋገርበት የትምህርታችንን ርዕስ ይሄ ነው። ይህንን ኃይለ ቃል የተናገረ ደግ የሆነ ሩሩ የሆነ የወደቁትን የሚያነሳ የቆሰሉትን የሚፈውስ የተለየ አንጀት ያለው ደግ የሆነ አንድ ሳምራዊ ነው። ይህ ኃይለ ቃል የተነገረው ደግሞ ሕግ አዋቂ ለነበረ፣ ሕግን አውቃለሁ እጠነቅቃለሁ ከሰው በላይ ነኝ ብሎ ራሱን በትዕቢት ኮረቻ ላይ አስቀምጦ ለነበረ ለአንድ ሰው የተነገረ ኃይለ ቃል ነው። ይህንን ኃይለ ቃል የጻፈልን ከ72ቱ አርድእት አንዱ የሆነው ቅዱስ ሉቃስ ነው። ሉቃስ ማለት የስሙ ትርጓሜ 3 መሰረታዊ ነገሮችን ያስገነዝበናል። ሉቃስ ማለት አቃቤ ሥራይ ዘሥጋ ማለት ነው። በኋላ አቃቤ ሥራይ ዘሥጋነቱ ተለውጦለት አቃቤ ሥራይ ዘነፍስ የሚል የስም ትርጓሜ የተሰጠው ሰው ነው። በመጀመሪያ ግብሩ ሕመምተኞችን በተሰጠው ጥበብ በተሰጠው ጸጋ ቁስለኞችን ወይም ቁስለ ሥጋን መፈወስ ነው። እንደ ዘመኑ ጠበብት እንደ ዘመኖቹ ሐኪም የታመሙት ሁሉ ይሄዳሉ፣ ይጓዛሉ።
እሱን ተስፋ ያደርጋሉ። እሱም ከቁስል ፈውሶ ይሰዳቸዋል። በኋላ ግን ከቁስለ ሥጋ ቁስለ ነፍስ ያለባቸውን ሰዎች በትምህርቱ በጸሎቱ የሚፈውስ ስለሆነ አቃቤ ሥራይ ዘነፍስ የሚል የስም ትርጓሜ የተሰጠው ሰው ነው። ሐኪምነት ብቻ አይደለም፣ ስዕል የመሳል ጸጋ የተሰጠው የእመቤታችን ፍቅሯ በልቡናው ያደረበት ድንቅ የወንጌል አገልጋይ ሰው ነው ሉቃስ። ስለዚህ አቃቤ ሥራይ ዘነፍስ ይለዋል። በሁለተኛ ደረጃ ሉቃስ ማለት መበስር ማለት ነው። ብስራተ መልአክን አምልቶ አስፍቶ የሚጽፍ ነውና መበስር የሚል ስም ይሰጠዋል። ብስራተ መልአክን ሰማያዊው መልአክ ቅዱስ ገብርኤል ወደ እመቤታችንን ተልኮ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን ዘወትር እያማለሽ የምታሰጭ ምልዕተ ጸጋ ምልዕተ ክብር ሆይ ደስተኛዋ ሆይ ደስ ይበልሽ ብሎ ደስታን የተመላች በዛ ዘመን ከሰው ልጆች ሁሉ ደስታ ርቆ ሐዘን በነገሰበት ዘመን ደስታን የተመላች የሰው ልጆች ሁሉ ጸጋቸውን ተገፈው ጸጋ አልባ በነበሩበት ዘመን ተቀበዝባዥ በነበሩበት ዘመን ሐዘን በምድር ላይ ጨለማ በነገሰበት ዘመን ደስታን የተመላች ወደ አንዲት ድንግል ተሄዶ ሂዶ ሰማያዊ መልአክ ደስ ይበልሽ ብሎ የተናገራትን መልእክት መዝግቦልን ጽፎልን ይገኛልና መበስር ይለዋል የስሙን ትርጓሜ። በሦስተኛ ደረጃ ሉቃስ ማለት ትንሣኤ ማለት ነው። የሚነሳው ለበጎ ነገር ነው። አምልኮተ ጣዖት በበዛበት ዓለም ላይ አምልኮተ እግዚአብሔር እንዲሰፋ ወንጌልን ለመስበክ ምዕመናንን ለማሳመን ያዘኑትን ለማጽናናት የምስራቹን ለመናገር የክርስቶስን ውለታ ለመናገር ይፋጠናልና ትንሣኤ ይለዋል። ሉቃስ ቁጥሩ ከ72 አርድእት ነው፣ መደብ የለውም። ዮሐንስ ሐዋርያት ዓለምን ዕጣ በዕጣ ሲከፋፈሉ ዮሐንስን ተከትሎ መቋሚያውን ይዞ ከዋለበት እየዋለ ካደረበት እያደረ ወንጌልን ሲማር ያደገ ድንቅ ሰው ነው ሉቃስ። ያን ጊዜ ትሕትናውን አየ ዮሐንስ፣ በጎነቱን ርኅራኄውን የሚፋጠን በጎ አገልጋይ መሆኑን አይቶ መቄዶንያ የምትባል ትንሽ አገር ከፍሎ አስተምራት ብሎ ሰጠው። ያን ጊዜ ይህ ሉቃስ ያችንን መቄዶንያ ወንጌልን አስተማረ። ሰውን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከፍቅረ ጣዖት ወደ ፍቅረ እግዚአብሔር የመለሰ ከሥጋዊ አሰራር ወደ መንፈሳዊ አሰራር የመለሰ ድንቅ ሰው ነው ሉቃስ። ይህ ሉቃስ በቤተ ክርስቲያናችን መጻሕፍትን ጽፏል። በስሙ መዝግባለታለች። ግብረ ሐዋርያትንና የሉቃስ ወንጌልን እንደጻፈ በቤተ ክርስቲያናችን ይነገርለታል። ከጻፋቸው መካከል ወይንም ካስቀመጣቸው ከመዘገባቸው መካከል አንዱ አንተም እንዲሁ አድርግ የሚለው ነው። ለምንድን ነው ይህንን ያለ? ከላይ ይዘን ስንመጣ ከሦስቱ አካል አንዱ አካል በተወላዲነት ግብሩ በተለየ ስሙ በተለየ አካሉ በተወላዲነት ግብሩ ልዑሉ አምላክ ትሑት ሆኖ በሥጋ ማርያም አድሮ ተገልጦ የሰው ልጆች ሕይወት የሆነች መድኃኒት የሆነች ተስፋ የሆነችን ወንጌል ሲያስተምር ጌታችን አምላካችን መድኃኒታችን እያስተማረ እያለ አንድ ሕግ አዋቂ ወደ ኢየሱስ ክርስቶስ መጣ ይለናል። የሚያስተምረው ክርስቶስ ስለ ዘላለማዊ ሕይወት ነው። ያ ሕግ አዋቂ ወደ ኢየሱስ ክርስቶስ መጣ። መምህር ሆይ የዘላለምን ሕይወት እንዳገኝ
ወይንም ዘላለማዊ ሕይወትን የማገኘው ምን ብሰራ ነው አለው። የጠየቀው ጥያቄ መልካም ነው ምእመናን። ዘላለማዊ ሕይወትን የማገኘው ይህ ሰው የጠየቀው ጊዜያዊ ሕይወት አይደለም፣ ዘላለማዊ ሕይወት ነው። ምድራዊ ሕይወት አይደለም፣ ሰማያዊ ሕይወት ነው። ስለዚህ ምን ባደርግ ነው ብሎ ይጠይቃል። ያን ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሙሴ መጻሕፍት የተጻፉትን እንዴት ታነባቸዋለህ አለና ዘረዘረለት። አምላክን በፍጹም ልብህ በፍጹም ሐሳብህ አምላክን ውደድ አለ። ቀጠለና ደግሞ ባልንጀራህን እንደ ራስህ አድርገህ ውደድ አለ። ያንን አምላክን በፍጹም ልብ እወዳለሁ አለ። ከዚያ በኋላ ባልንጀራህን ውደድ አለው። ባልንጀራህን ውደድ ሲለው መኑ ውእቱ ቢጽየ፣ የኔ ባልንጀራ ማን ነው? እኔ ባለጸጋ ነኝ፣ ሌላው ሰው ተራ ነው፣ ድሃ ነው። እኔ እውቀት አለ፣ ሌላው ሰው በድንቁርና ያለው ነው። ሕግ አዋቂ ነኝ፣ ማን ነው ባልንጀራዬ? በእውቀት የሚተካከለኝ፣ በጥበብ የሚተካከለኝ፣ በገንዘብ የሚተካከለኝ ማን ነው እኔን የሚመስለኝ አለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነውሩን ሊያስተካክልለት፣ ነውሩን ሊያስወግድለት፣ ሕይወቱን ሊያስተካክልለት በምሳሌ ነገረው። አንድ ሰው ነበረ አለው። ስንት ሰው ነበረ? ከቃሉ ጋር ናችሁ? እየሰማችሁ ነው? ለ20 ደቂቃ ነው ማስተምር ምእመናን። አንድ ሰው ነበረ ይለዋል። ይህ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ ይለዋል። ኢየሩሳሌም ለኢያሪኮ፣ ከኢየሩሳሌም ወደ ኢያሪኮ ወጣ። ከኢየሩሳሌም ወጥቶ ወደ ኢያሪኮ ከተማ ሄደ። ረከብጎ ፈያት፣ ምሕረት የሌላቸው ርኅራኄ የሌላቸው ወንበዴዎች አገኙት። ዘበጥጎ ፈቅጎ፣ ደበደቡት፣ ጭንቅላቱን አቆሰሉት፣ ደሙንም አፈሰሱት። በሞትና በሕይወት መካከል ትተውት አለፉ ይለዋል። አሁን ከኢየሩሳሌም ነው የወጣው። በኢየሩሳሌም መኖር ሰልችቶት የኢያሪኮን ዝና ሰምቶ፣ ይህች ኢያሪኮ መሰረተ ሰፊ አምባዋ ጽኑ ነው። ኢያሪኮ ማለት የጨረቃ ከተማ ማለት ነው። ምድራዊ አሰራር ያለባት መሰረተ ሰፊ አምባዋ ጽኑ የሆነ ምቾትና ድሎት ያለባት ምድራዊ ዝና ያለባት ናት ኢያሪኮ። ኢየሩሳሌም ደግሞ ሕግ እግዚአብሔር የሚጠበቅባት ናት። ይህ ሰው በኢየሩሳሌም መኖርን ትቶ ወደ ኢያሪኮ ወረደ። ምን ይረባኛል በኢየሩሳሌም መኖሬ? የኔማ የሚመቸው ኢያሪኮ ነው፣ ድሎት ያለበት፣ ቅንጦት ያለበት፣ ዝና ያለበት ብሎ አገኛለሁ ብሎ ኢያሪኮ ላይ ሳይቀላቀል መንገድ ላይ ምሕረት የሌላቸው ዱርዬዎች አገኙት፣ ደበደቡት። በሞትና በሕይወት መካከል ትተውት አለፉ። ያን ጊዜ ከሌዋውያን ወገን የሆነ አንድ ሌዊ ወይንም ካህን መጣ። ሌዋዊውን ተስፋ አድርጎታል፣ ካህኑን ጠብቆታል። እነዚያ እያዩት እያቃሰተ መንገድ ላይ ጥለውት አለፉ። ወድቋል፣ ያነሱኛል ብሎ ተስፋ አደረገ። ጠበቃቸው፣ ተመለከታቸው። የእግራቸውን ኮቴ ሰምቶ ርቃኔን ይሸፍኑልኛል፣ የፈሰሰ ደሜን ያብሱልኛል፣ ከውድቀቴ ያነሱኛል፣ የደረቀ ጉሮሮዬን ውሃ ሰጥተው ቀጥም ያረኩኛል ብሎ ጠበቃቸው። ጥለውት አለፉ። ግን የማያልፍ አንድ ሳምራዊ መጣ። የተለየ ሳምራዊ ነው። አንጀት ያለው የሚራራ፣ የወደቁትን የሚያነሳ፣ የሚያቀፍ፣ ወደ ሕመምተኞች የሚጠጋ፣ ዋጋ የሚከፍል አንድ ሳምራዊ መጣ። ወደ እሱም ተጠጋ። በቁስሉ ላይ ወይንና ዘይት አፈሰሰለት። ርቃኑን ነበረ፣ ልብስ አለበሰው። በገዛ አህያው ጭኖ ወደ እንግዶች ማደሪያ ወሰደው። በእንግዶች ማደሪያ አንድ ሰው ነበረ። እንዲህም አለው፣
ይህንን ሕመምተኛ የታመመ ሰው አድንልኝ ወይንም ተንከባከብልኝ አለ። ለሱ 2 ዲናር ከፈለለት። ስመለስ ዋጋህን ከዚህ የበለጠ አስታምበት ብሎ 2 ዲናር ከፈለለት። ስመለስ ዋጋ ከፍለሃለሁ አለው። ከነዚህ መካከል ከካህኑ፣ ከሌዊው፣ ከሳምራዊው ማን ነው ለታመመው ሰው መልካም ያደረገ አለው። መልካም ያደረገማ ሳምራዊው ነው አለው። አንተም ሳምራዊውን አብነት አድርግ፣ አንተም ሳምራዊውን ምሳሌ አድርገ፣ እሱንን አብነት አድርገ የወደቀውን ብታነሳ፣ የታመመውን ብትፈውስ፣ ያን ጊዜ ያለው ወድቆ ያነሳው፣ ታሞ የፈወሰው፣ አዝኖ ያጽናናው ባልንጀራ እሱ ነው። አንተም እሱንን አብነት አድርገን እንዲሁ አድርግ አለው ይላል። እሱን አብነት አድርገህ እንዲሁ አድርግ። ያንን ሳምራዊ አብነት አድርገህ እንዲሁ አድርግ አለው። ያን ጊዜ ባልንጀራ እሱ ነው አለው ይለናል። ይህ ጥሬ ሐሳቡ ነው። በእውነቱ እጅግ ትልቅ ትምህርት ነው ያለው። ወደ ሐሳቡ እንምጣና የእናንተና እኔን ሕይወት አይተን እንጠቅልለው ትምህርቱን ጊዜ ስለሌለ። ሳምራዊ የተባለ ቸር የተባለ ደግ የተባለ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ከኢየሩሳሌም ወደ ኢያሪኮ ወረደ የተባለ የመጀመሪያው ሰው ቀዳማዊው ሰው አባታችን አዳም ነው። ከልዕልና ወደ ትሕትና ሲወርድ ድንገት አጋንንት አገኙት። አዳምን ከልዕልና ወደ ትሕትና ሲወርድ አጋንንት አገኙት። በልጅነቱ ቀኑበት። አዳም በአርአያ ሥላሴ በአምሳለ ሥላሴ የተፈጠረ ሰው ነው። ለፍጥረት ሁሉ ገዢ የሆነ ሰው ነው። በገነት በተድላ በደስታ እንዲቀመጥ በፍጥረታት ላይ ገዢ ሆኖ 7 ሀብታትን ከአምላኩ ከእግዚአብሔር ተሰጥቶ በተድላና በደስታ የሚኖር ሰው ነው አዳም። አዳም በዚያ በገነት እያለ አጋንንት አሳቱት። አዳም ከዕፀ በለስ በስተጀርባ ሕይወት የሚመስል ሞት መኖሩን፣ በዕፀ በለስ የተጠቀለለ በረከት ያለበት የሚመስል መርገም መኖሩን፣ ልጅነት ያለበት የሚመስል ሞት ያለበት ባርነት ያለበት ከዕፀ በለስ በስተጀርባ መኖሩን ሳያውቅ ቀርቶ ዕፀ በለስን ቀጥፎ በላ። በሞተ ሥጋ ሞተ ነፍስ፣ በሪደተ መቃብር ሪደተ ገሃነም ተፈረደብን። አዳም ነው ከልዕልና ወደ ትሕትና አስሮት ረከብጎ ፈያት የተባሉ አጋንንት ናቸው። አዳምን ሳይራሩ ርቃኑን እንዲቆም ድንጉጥ እንዲሆን ተቅበዝባዥ እንዲሆን ስደተኛ እንዲሆን ርስት አልባ እንዲሆን ከአባቱ ከእግዚአብሔር እንዲለይ ያደረጉት አጋንንት ናቸው። ቀኑበት በአዳም ሰይጣን አጋንንት ቀኑ በአዳም ልጅነት። ገዥ ሆኖ ሲያዩት፣ ብርሃን ለብሶ ሲያዩት፣ ብርሃንን ተጎናጽፎ ከአምላኩ ከእግዚአብሔር ጋር ሰማያውያን መላእክት ሲያመሰግኑ እያየ ባለ ርስት ሆኖ ሳዩት አጋንንት ቀኑበት በአዳም ላይ። ያን ጊዜ አሳቱት፣ ወጉት። ያን ጊዜ ሳምራዊ ደጉ ሳምራዊ መጣ፣ ወደሱ ተጠጋለት። ማለት የአዳምን ባህሪው አደረገለት ማለት ነው። የአዳምን ባህሪው አደረገለት፣ ወደሱ ተጠጋ ማለት በአጭር ቁመት በጠባብ ደረት ተወሰነለት። የአዳምን ባህሪ ያደረገ ምሉ መለኮት ምሉነቱን ሳይለቅ፣ ሱፉ መለኮት ሱፉነቱን ሳይለቅ፣ ረቂቅ መለኮት ርቀቱን ሳይለቅ ተዋህዶ በታቆ አምላክ ሰው አምላክ ሆነ። በአጭር ቁመት በጠባብ ደረት ተወሰነለት። የአዳምን ባህሪ ያደረገ ሰው ሆነለት፣ ወረደለት፣ ተወለደለት፣ ወደሱ ተጠጋ። የአዳምን ባህሪ ያደረገ
የማይታይ መለኮት በሥጋ ታየ። የማይጨበጥ መለኮት በሥጋ ተጨበጠ፣ ተዳሰሰ፣ አየነው። የአዳምን ባህሪ አድርጓል። ወደ እሱ ተጠጋ። በቁስሉ ላይ ዘይትና ወይን አፈሰሰለት። ዘይት ወይን ቁስልን ይፈውሳል፣ ቁስልን ያደርቃል፣ ያለመልማል። አዳምን አለመለም ወደ እሱ ተጠጋለት፣ እርቃኑን ሸፈነለት። አዳም እርቃኑን ነበረ፣ የአዳምን እርቃን ሸፈነለት። ያ ሳምራዊ ወደ እሱ ተጠጋ። በገዛ አህያው ጭኖ ወደ እንግዶች ማደሪያ ወሰደው። የእንግዶች ማደሪያ የተባለች ቤተ ክርስቲያን ናት። 2 ዲናር ከፈለለት ማለት ብሉይና ሐዲስን ሰጠለት። አስታምልኝ የተባለ ካህን ነው። የእንግዶች ማደሪያ የተባለች ቤተ ክርስቲያን ናት። ስመለስ እከፍልሃለሁ ማለቱም ማለት ከዚህ የበለጠ ድርሳናትን ተግሳጻትን ጽፈ ገድላትን ጽፈ አስተምረ ሕመምተኞችን በኃጢአት የቆሰሉ በበደል የቆሰሉ እነሱን በወንጌል ሐኪምነት አክመ አስታመ ከዚህ የበለጠ ወጣ ወርደን ሌላ ብትሰራ ስመለስ እከፍልሃለሁ አለው ይለናል። ስመለስ እከፍልሃለሁ። በእንግዶች ማደሪያ ላይ የሕመምተኛ ሄደ ወደ እንግዶች ማደሪያ ያን ጊዜ ስመለስ እከፍልሃለሁ። በብሉይ ኪዳንና በሐዲስ ኪዳን አስተምረ ከዚያም የበለጠ ስራ ሰርተ ባገኝ ስመለስ እከፍልሃለሁ አለው ይለናል። በእውነቱ ጌታ ሲመለስ ዋጋ ከሚከፍላቸው ጋር እንድንሆን አምላካችንን ይርዳል። ሁላችንን ወደ ቤተ ክርስቲያን የምንመጣው እግዚአብሔር ሲመጣ ሲመለስ ዋጋ ይከፍለናል ብለን ዋጋ የሚከፍል እሱ ነው። እግዚአብሔር ይመጣል፣ ግልጡ ነው የሚመጣ ለእያንዳንዱ እንደየሥራው መጠን ይከፍላል። ዋጋዬ ከኔ ጋር ናት ይላል እግዚአብሔር። ሁላችንን ወደ ቤተ ክርስቲያን የምንመጣ የአንገታችሁን ማተብ በጥሳችሁ የሰጣችሁ፣ የእጃችሁን ቀለበት የሰጣችሁ፣ የኪሳችሁን ብር የሰጣችሁ፣ ሳይኖራችሁ የሰጣችሁ እግዚአብሔር ዋጋ ይከፍለናል ብላችሁ ነው። አንተም እንዲሁ አድርግ። በእውነቱ የእግዚአብሔር ቤተሰቦች ወንድሞቻችን ቀለበታቸውን ሲሰጡ አይተናል። አባቶቻችን ብራቸውን ሲሰጡ አይተናል። አንተም እንዲሁ አድርግ። ሌሎቻችንም እንዲሁ እናድርግ። አባቶቻችን ሕይወታቸውን ይዘው እኛም እንደነሱ እናድርግ። አንተም እኔን አብነት አድርጋለ። ክርስቶስን አብነት አድርጎ ሐዋርያት ክርስቶስን አብነት አድርጎ አንተም እንዲሁ አድርግ። እኛም እንዲሁ ነው የምናደርገው እንደ ክርስቶስ። ክርስቶስ እንደጾመ እንጾማለን። ክርስቶስ እንደጸለየ እንጸልያለን። ክርስቶስ ፍቅርን እንደለገሰ ፍቅርን እንለግሳለን። ሐዋርያት ክርስቶስን አብነት አድርገው ወንጌልን አስተማሩ፣ ለዓለሙ ሁሉ ዋጋ ከፈሉ። ማንን አብነት አድርገው? ክርስቶስን አብነት አድርገው። አንተም እንዲሁ አድርግ። አባቶቻችንን አብነት አድርገን፣ እነ አብርሃምን አብነት አድርገን፣ እነ ኢዮብን አብነት አድርገን፣ እነ አቡነ ተክለ ሃይማኖትን አብነት አድርገን፣ እነ አቡነ ተጠምቀ መድኅንን አብነት አድርገን በጎ ክርስቲያኖችን አብነት አራያ ምሳሌ አድርገን እንዲሁ አድርገን ለቀይ ቁመት እንድንበቃ አምላካችንን ይርዳ። እግዚአብሔር ቤተሰቦች እንዲሁ አድርግ። እውቀትን ለቤተ እግዚአብሔር መስጠት እንዲሁ የግቢ ጉባኤ ተማሪዎች አላችሁ። ቀደምት የእናንተ ወንድሞች በግቢ ጉባኤ ሆነው ቤተ ክርስቲያን ሰርተዋል። እናንተም እንዲሁ አድርጉ። ጉልበታችሁን ስጡ፣ እውቀታችሁን ስጡ፣ ጊዜያችሁን ስጡ ለቤተ ክርስቲያን። እንዲሁ አድርጉ። ያን ጊዜ ነው መካከል ላይ ወድቆ ያገኛችሁት፣ አዝኖ ያጽናናችሁት፣ እውቀታችሁን ለሕመምተኞች፣ ጉልበታችሁን ለደካሞች፣ እውቀታችሁን ለቤተ ክርስቲያን፣ ጉልበታችሁን ለቤተ ክርስቲያን እንዲሁ አድርጉ። ክርስቶስን አብነት አድርጋችሁ ጥንት የነበሩ ክርስቲያኖችን አብነት አራያ ምሳሌ አድርጋችሁ እውቀት ያላችሁ ነጋዴዎቹ ገንዘባቸውን ሰጠው አይደለም። ቤተ ክርስቲያን ገንዘብ ብቻ ሰጠው አይደለም፣ ሕይወታቸውን ሰጠው። ቤተ ክርስቲያንን በደማቅ ቀለም ጽፏት ከፍ እንድትል አድርጓት። እንዲያድርገው የሰሯት ቤተ ክርስቲያን በመከራ ቀን መጠለያ ሆናለች። ዓለም በንፍር ውሃ ሲጠፋ
ኖህ ቤተ ክርስቲያን ሰርቶ ትውልዱን ሰብስቦ ከመከራ አድኖታል። ከመርከቧ ባፋ ያለው ጠፍቷል፣ መርከቧ ውስጥ የተጠለለው ድኗል። እኛም እንደ ኖህ እንደ አባታችን ኖህን አብነት አርአያ አድርገን አማናዊቷን መቅደስ ሰርተን በዓለም ርኩሰት፣ የዝሙት እሳት፣ የዘረኝነት እሳት፣ የስካር እሳት፣ የስግብግብተኝነት እሳት ሊያጠፋው ያለውን ትውልድ በቅኔ ማኅሌቱ በቅድስቱ በመቅደሱን ጠልለው ያንን እሱን አብነት አድርገን ሰራን፣ ትውልድ ይድናል። ለበለዚያ ግን ትውልድ ይጠፋል። የእግዚአብሔር ቤተሰብ ስለዚህ እውቀታችንን ለእግዚአብሔር አብነት አርአያ አድርገን ምሳሌ አድርገን እንስ አለበለዚያ እንደዚያ እንደ ሕግ አዋቂው በትዕቢት ኮረቻ ላይ ተቀምጠን ምን ይረባል ምን ይጠቅማል አንበል። አንዳንድ ጊዜ ዲግሪ ያላችሁ ሰዎች አላችሁ። ዲግሪ ምንድን ነው? ፒኤችዲ ምንድን ነው? ዶክተሬት ምንድን ነው? ከጥላቻ ካላዳነን የእናንተ ዲግሪ ምንድን ነው? በሞቴ ዲግሪ ምንድን ነው? ከጎጠኝነት ካላወጣ፣ ከዘረኝነት ካላወጣ፣ ከስጋዊ ሐሳብ ከድንቁርና ካላወጣ ምንድን ነው ዩኒቨርሲቲ መማር? ምንድን ነው እውቀት? ምንድን ነው ሪሰርች? የምትሰሩት ሪሰርች ምንድን ነው? ትውልድ ይታደጋል፣ ጥላቻ ያጠፋል፣ ድንቁርና ይደመሳል። ምኑን ነው የምትማሩት? ዓለም እየጠፋ ያለው በደጋግ ገበሬዎች አይደለም ተማርነ በሚሉ ሰዎች ነው። ምንድን ነው እውቀት? አንዳንድ ጊዜ ዩኒቨርሲቲ በተማሩ ሰዎች እቀናለሁ፣ እደሰታለሁ። አንዳንድ ጊዜ ደግሞ ባለመማሪ ደስ ይለኛል። ምንድን ነው እውቀት? አባቶቻችን ተምረው ስጋዊውን መንፈሳዊውንም ተምረው ሀገር ታድገዋል፣ ሀገር ጠብቀዋል፣ ጥላቻ አጥፍተዋል። ይህኛውን ጥለን ቅድም የኢያሪኮ መንገድ ላይ የወደቀ ጥለውትን ያለፉ የእግዚአብሔር ቤተሰቦች ጥለናቸው ያለፍነ እጅግ ብዙ ነገሮች አሉ። የአብነት ትምህርት ቤቱን እንደ ዋዛ አይተነው አንለፍም። እንደ ደጉ ሳምራዊ ልናነሳው ልንደግፈው ይገባል። ገዳማቱን መናንያኑን እንደ ዋዛ አይተናቸው አንለፍም። ልንጠብቃቸው ልንታደጋቸው ግድ ነው። ትዳራቸው የላላ በጥላቻ የተመላ ሰዎችን አይተን እንደ ዋዛ እንለፈው። ኦርቶዶክሳዊ ቤተሰብ ያ ነው ትውልድ የሚጠብቅ። የተጣሉ ካሉ እንደ ዋዛ አይተናቸው አንለፍ፣ እናስታርቃቸው። በምክረ ካህን በፈቃደ ካህን እንዲመሩ እናድርጋቸው። የጥንት አባቶቻችን እንዲያደርጓል፣ እኛም እንዲሁ እናድርግ። እንዲሁ አድርገን ሕይወት ያለው መሰረት ያለው ተስፋ ያለው ጽድቅ ያለው ከእግዚአብሔር ጋር ሊያገናኘን የሚችል በጎ ሥራ ሰርተን መቅደሱን ሰርተን ምዕመናን ተጠልለውበት አምልኮተ እግዚአብሔር ተከናውኖበት እንድናይ ገንዘባችሁን የሰጣችሁ ያልሰጣችሁም እንዲሁ እንደሰጡት አድርጉ። ገንዘብ ያላችሁ ገንዘብ፣ እውቀት ያላችሁ እውቀት፣ ሐሳብ ያላችሁ በጎ ሐሳብ ስጡ። እናንተም እንዲሁ አድርጉ። ሁላችንም እንደ መምህራን፣ ሁላችንም እንደ ካህናቱ ተረባርበን የወደቀውን አንስተን ጉድለት እንድንመላ አምላካችንን ይርዳል። ብዙ የወደቁ ወንድሞቻችን አሉ። ብዙ ረሃብተኞች አሉ። ረሃቡ ስጋዊ ረሃብ ብቻ አይደለም። ቃለ እግዚአብሔርን የተራቡ ምዕመናን አሉ። ሐሽሽ ቤት ያሉ፣ ጫት ቤት ያሉ፣ ዝሙት ቤት ያሉ እነዚያን አንስተን እናምጣቸው ወደ እንግዶች ማደሪያ። ከዚህ ሲመጡ ነው የሚፈወሱት። አዳራሽ መፈወስ የለም። ጌታን ተቀብያለሁ በማለት ፍጹም ድነት የለም። እውነተኛው አምላክ ክርስቶስ የሚመለከው ነው። ከዚህ ነው ያለው ሕይወት፣ ከዚህ ነው ያለው መድኃኒት፣ ከዚህ ነው ያለው ተስፋ፣ ከዚህ ነው ያለው ብርሃን፣ ከዚህ ነው ያለው ሕይወት። ለዚህ ምዕመናን ወደ አስማተኛ ቤት፣ ወደ መተተኛ ቤት፣ ወደ ሟርተኛ ቤት የሚሄዱትን ወደዚህ አምጧቸው። እዚህ ነው ሕይወት ያለ እግዚአብሔር የሚመጣው። እመጣለሁ ዋጋ ከፍላለሁ። በእውነቱ ምዕመናን እግዚአብሔርማ ይምጣ፣ በቶሎ እመጣለሁ አይደለም። እግዚአብሔርማ ይምጣ። ፍርድ ለተጓደለባቸው፣ ሐዘን ለበዛባቸው፣ ተቅበዝባዝና ስደተኛ ለሆኑ ለእነዚህ ዋጋ ሊከፍል እግዚአብሔርማ ይምጣ። እግዚአብሔርማ ይምጣ።
በምድር ላይ ምን አለ? እውነተኛው ዳኛ፣ እውነተኛው ፈራጅ ክርስቶስ ሲመጣ ለእያንዳንዱ ዋጋ ይከፍላል። እግዚአብሔር ቤተሰቦች ዋጋ ከሚከፈላቸው ነን ወይ? እናንተ በጎ ነው ያደረጋችሁ። ይህንን ግብራችሁን ማን ዋጋ ይከፍለናል ብላችሁ ነው? እግዚአብሔር ዋጋ ይከፍለናል ብላችሁ ነው? ለዚህ እግዚአብሔር ቤተሰቦች ሁላችንንም እግዚአብሔር ይከፍለናል ብለን ከሰው ሳንጠብቅ በጎ አድርገን የወደቁትን አንስተን ያዘኑትን አጽናንተን የቆሰሉትን በበጎ ምክራችንን ፈውሰን ወደ ቤተ ክርስቲያን አምጥተን በረከተ ሥጋ በረከተ ነፍስ እንድናገኝ አምላከ ቅዱሳን ይርዳል። በእውነቱ በምን ቃል እገልጻችኋለሁ? ክሌቲያንስ በዓለም ነው የሚኖሩት። በከተማው የታወቁ ናቸው። እንግዳ ይቀበላሉ፣ እግር ያጥባሉ። ያን ጊዜ የሄደውን ሰው ተነሳ አምላካችንን እናመስግን ብለው ያስተናግዳሉ። አባ መቃርይ ይህንን ሰማና ከባቱ ወጥቶ ወደ ክሌቲያንስ ሄደ። ከሄደ በኋላ አንተን ያመጣ እኛንም ያቆየ ይህንን ያደረገልን አምላካችንን እናመስግነው። ሌቱን ሙሉ ለጸሎት ሲተጉ እግዚአብሔርን ሲያመሰግኑ እንግዳ የሚቀበሉበት ትሕትናቸውን፣ ፍቅራቸውን፣ ልግስናቸውን እየተደነቀ ያን ጊዜ መቃሪ ወደ ቤቱ ሲል መቃሪ አንተማ ምኑን መንንኸው? መቃሪ አንተንማ ምኑን መነኮስከው? መቃሪ ሆይ አንተማ ምኑን ኖርከው? ኑሩንማ እየኖሯት ያሉ ሕይወትንማ እየኖሯት ያሉ ክሌቲያንስ ናቸው አለ። እኔ ለይኩን አንተማ ምኑን መምህር ሆንከው? መምህራን የሆኑማ ሕይወት የዘሩማ ያው ሕዝቦች ናቸው። ኪዳነ ምሕረት ላይ የተጠለሉ ገንዘባቸው ለገንዘባቸው የማይሰስቱ ለጉልበታቸው የማይሰስቱ በቃል የተናገርነው በሕይወት የሚተረጉሙማ ያው ሕዝቦች ናቸው ደጎቹ። አንተማ ምኑን መምህር ሆንከው ብዬ ራሴን ወቀሱት። በእውነት ገንዘብን መስጠት በዚህ ዘመን ሰውን ከሃይማኖት እያስወጣ ያለው ገንዘብ ነው። ገንዘብን ለእግዚአብሔር መስጠት እግዚአብሔር ይሰጠኛል ብሎ አምኖ ለእግዚአብሔር መስጠት የሰጠኝን ሰጠሁ ማለት ይቆ ነው። አንተ አብዝተህ ሰጠኝ፣ እኔ ደግሞ ጥቂቱን ሰጠሁ። ያንተ ቤት ይሰራል፣ ያንተ ቤት ሲሰራ የኔ ቤት ይሰራል ብሎ የጆሮ ጌጥን መስጠት ጌጥ ያንተ ነህ፣ ውበት ያንተ ነህ፣ ግርማ ያንተ ነህ ብሎ መስጠት ይህንን ሁሉ እንድናደርግ ሰይጣንን አርቀን ነው ጸጋ እግዚአብሔር ቀርቦን ነውና እጃችን ፈተን እንድንሰጥ ያደረገ ትንሽ ሰጠን ብዙ ከእግዚአብሔር እንድንቀበል አምላካችንን ይርዳል። በእውነት ቀንቼባችኋለሁ። ይህንን በጎ ምግባራችሁን እመሰክራለሁ። ከዚህ አንስቼ እስከ ታች ባለው እኔ ደቅ እስጢፋ በሚባለው ገዳም ላይ ለሁለት ሰንበት ተቀምጬ በለያ ያሉ ክርስቲያኖችን አይቻለሁ። ንጉሡ ዳዊት ላይ ያሉ ኦርቶዶክሳውያንን አይቻለሁ። ዳንጉር ሚካኤል ላይ ያሉትን ሰዎች አይቻለሁ። ማንቡት ጊዮርጊስ ላይ ያሉትን ምዕመናን አይቻለሁ። ማንዱራ ላይ ያሉትንም አይቻለሁ። ልክ እንደናንተ ናቸው። ብዙዎችን ያስጠምቃሉ፣ ልብሳቸውን ይሰጣሉ። የማይሰስቱ ደጋግ እናት አባቶች አሏቸው። የእነሱ ልጆች ናቸው። የአባቶቻችን ግብር እንዳንለውጥ አምላካችንን ይርዳል። የእግዚአብሔር ቸርነት፣ የእናቱ የድንግል ማርያም አማላጅነት፣ የቅዱሳኑ ሁሉ ምልጃና ጸሎት አይለየን። በእውነቱ በዚሁ መምህራኑን ሳላመሰግን አላልፍም። የድጓ መምህራን አሉ። ድጓ የሚባለው እንኳን በቃል እያስተሸክመን የማንጨርሰው ያን የያዙ መምህራን እነ የኔታ ጥበቡ ሲናደፉ በእውነቱ ቡለን ጊዮርጊስ ላይ ስንት ስራ ሰርተዋል አውቃለሁ። ልዩ ልዩ ቋንቋ የሚናገሩትን የጉንዝ ቋንቋ የሚናገሩትን ሽናሸኛ የሚናገሩትን አዌኛ ቋንቋ የሚናገሩትን ለድቁና ያበቁ ለቤተ ክርስቲያን መሰረት የጣሉ ናቸው። አሁንም ደግሞ እንዲህ ሲናደፉ እኔታ መሰረትን ሳይ ሌሎችንም አባቶችን መነኮሳትን ሳይ ደስ አለኝ። በእውነቱ ክርስትናችን እንዲሆንና ይህንን ግብራችን አይለውጥብን እግዚአብሔር። ቀለም በነጠበ ታሪክ በጎደለ ሊቃውንት ይሙሉ እግዚአብሔር ይስጥልን።